ትራምፕ ለ6 አስርተ ዓመታት ተዘግቶ የቆየውን የከባድ ወንጀለኞች እስር ቤት እንዲከፈት መመሪያ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ከባድ ወንጀል የሚፈጽሙ እስረኞች የሚቆዩበት አልካትራዝ እስር ቤት ታድሶ ዳግም እንዲከፈት መመሪያ መስጠታቸውን ተናግረዋል። ፕሬዝዳንቱ በትሩዝ ማህበራዊ ገጻቸው ባስተላለፉት መልእክት እጅግ አደገኛ ወንጀለኞችን በማንም ላይ አደጋ እንዳያደርሱ ለማድረግ እስር ቤቱ እንደገና ታድሶ እንዲከፈት ለሀገሪቱ የማረሚያ ቤቶች ቢሮ፣ የፍትህ ሚኒስቴር፣ የፌዴራል ወንጀል ምርመራ ቢሮና የሀገር ውስጥ ደህንነት መመሪያ ሰጥቻለሁ ብለዋል። በካሊፎርኒያ የሚገኘው አልካትራዝ እስር ቤት በደሴት ላይ ያለ በመሆኑ ከዚህ በፊት ሰብረው ለማምለጥ የሞከሩ እስረኞች ከመስጠም በቀር ምንም አይነት እድል አልነበራቸውም ተብሏል። ከ60 ዓመታት በፊት ተዘግቶ የነበረው እስር ቤቱ አሁን በግዛቷ ዝነኛ ፓርክና የቱሪስቶች መዝናኛ ሆኖ እያገለገለ እንደሚገኝ ሮይተርስ ዘግቧል። በዩክሬን የኒውክሌር ጦር መሳሪያን ለመጠቀም የሚያስገድድ ሁኔታ እንደማይፈጠር ተስፋ አደርጋለሁ። በዩክሬን የኒውክሌር ጦር መሳሪያ ለመጠቀም የሚያስገድድ ሁኔታ እስካሁን አልተፈጠረም ያሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደፊትም ይህ እንዳይፈጠር ምኞቴ ነው ብለዋል። ፑቲን ለሀገሪቱ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ ሩሲያ እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ከዩክሬን ጋር እያካሄደችው ያለውን ጦርነት በምትፈልገው መንገድ ለማጠናቀቅ የተሟላ ወታደራዊ አቅም እንዳላት ገልጸዋል። ዩክሬን በሩሲያ ግዛት እየፈጸመችው ስላለው ጥቃት የተጠየቁት ፑቲን እስካሁን የኒውክሌር ጦር መሳሪያን ለመጠቀም የሚያስገድድ ሁኔታ አልተፈጠረም፣ ወደፊትም ይህ እንደማይፈጠር ተስፋ አደርጋለሁ ብለዋል። አያይዘውም በ2014 ዩክሬን ክሪሚያን በህገወጥ መንገድ በያዘችበት ጊዜ ሩሲያ የአሁኑን መሰል ልዩ ወታደራዊ ኦፕሬሽን አላካሄደችም። ይህ በተግባር የማይቻል ነበር ብለዋል። ሀገሪቱ በአሁኑ መልኩ ከመላው ምዕራባውያን ጋር ለመጋፈጥ የምትችልበት ቁመና ላይ አልነበረችም ነው ያሉት። በተጨማሪም የዶንባስን ችግር በሰላማዊ መንገድ የመፍታት ፍላጎት ነበረን ብለዋል። አሁንም ቢሆን ከዩክሬን ጋር እርቅ ማውረድ አስፈላጊ ነው ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ትናንት ከቼክ ፕሬዝዳንት ፔተር ፓቬል ጋር በጋራ በሰጡት ጋዜጣዊ መግለጫ ሞስኮ ጦርነቱን የማቆም እውነተኛ ፍላጎት ካላት ከአሁኑ ሰዓት ጀምሮ የተኩስ አቁም ለማድረግ የሚያግደን ነገር የለም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል የውጭ ጉዳይ ሚኒስትር ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ዛሬ በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በኢትዮ እስራኤል ግንኙነት ላይ ፍሬያማ ውይይት አካሂደናል ብለዋል። ሁለቱ ሀገሮቻችን በታሪክ ስራ መሰረት ላይ የተገነባ ረዥም ዘመን የቆየ ግንኙነታቸውን ዛሬም ቀጥለዋል ያሉት ጠቅላይ ሚኒስትሩ ዛሬ ትብብራችን በኢኮኖሚያዊ፣ በፖለቲካዊ፣ በዲፕሎማሲያዊ፣ በማህበራዊና በሌሎችም መስኮች ላይ ተጠናክሮ ቀጥሏል ሲሉም ገልጸዋል። የሳቀ ሁሉ ደስተኛ አይደለም። ሁሌም ስታገኙት ደስተኛና ሳቂታ የነበረ ሰው በድንገት ራሱን አጥፍቶ ሞተ ሲባል ሰምታችሁ ታውቃላችሁ? ብዙ ሰው የድብርት ህመም ደስተኛ አለመሆን፣ የሀዘን ስሜት፣ ተስፋ መቁረጥና የመሳሰሉት ብቻ ይመስሏል። አንዳንዴ እየሳቁና እየተጫወቱ በከባድ የድብርት ህመም የሚሰቃዩ ሰዎች አሉ። አብዛኛውን ጊዜ ደስ የሚያሰኝ ነገር ሲያገኙ ለተወሰነ ጊዜ መደሰት፣ ከዛም መልሶ የሀዘንና የድባቴ ስሜት ውስጥ መግባት፣ ምግብ ፍላጎትና ክብደት መጨመር፣ ከሳምንታት በላይ ቀኑን ሙሉ መድከምና እንቅልፍ ማብዛት፣ በትንንሽ አስተያየቶች እና ትችቶች መሰበር፣ የዘወትር ተግባራትን ለመከወን መቸገር የድብርት በሽታ ሌላኛው መልክ ሊሆን ይችላል። ስለዚህ የሳቀ ሁሉ ደስተኛ አይደለም። ምናልባት ከሳቁ ጀርባ የተደበቀ የባዶነትና የሀዘን ስሜት ይኖራልና እርስ በእርሳችን እንጠያየቅ እላለሁ። የጋዛ ህጻናት የተመጣጠነ ምግብ እጥረት የከፋ ደረጃ ላይ መድረሱ ተገልጿል። በጋዛ በቀጠለው ጥቃት በአንድ ቀን 23 ፍልስጤማውያን መገደላቸውም ተነግሯል። እሁድ ዕለት በአንድ የስደተኞች መጠለያ ላይ በተፈጸመ ጥቃት ብቻ 10 ሰዎች የተገደሉ ሲሆን ከ10ሩ 7ቱ ሴቶችና ህጻናት ናቸው የተባለም ሲሆን በጋዛ የሚገኙ የጤና ባለሙያዎች በጋዛ ሆስፒታሎች ውስጥ ያሉት ሁኔታዎች እየተባባሱ ነው ብለዋል። ከዚህ በተጨማሪ በጋዛ ውስጥ ያለው የምግብ አቅርቦት እየተመናመነ ነው የተባለ ሲሆን የቀረው ደግሞ በውድ ዋጋ እየተሸጠ ነው ተብሏል። የጋዛ ነዋሪዎች አሁን ላይ ምግብ ገዝተው መመገብ የማይችሉበት ሁኔታ ላይ ናቸውም የተባለ ሲሆን በጋዛ ውስጥ የምግብ ዋጋ 100% ጭማሪ ማሳየቱም ተነግሯል። በጋዛ ውስጥ ያጋጠመውን የምግብ እጥረት ለመቅረፍ በተለያዩ ቦታዎች የምግብ አቅራቢ ኩሽናዎች ተደራጅተው የነበሩ ቢሆንም አሁን ላይ ግን በምግብ ግብዓት እጥረት ወይም በእስራኤል ጥቃት ምክንያት ለመዘጋት ተገደዋል። በዚህም ወላጆች ልጆቻቸውን መመገብ የማይችሉበት ሁኔታ ላይ ይገኛሉ የተባለ ሲሆን በርካቶችም ምግብን ፍላጎት በጎዳኖች ላይ እየተንከራተቱ ነው ተብሏል። በናስር ሆስፒታል ያሉ ኃላፊዎች የምግብ እጥረቱን ተከትሎ በሰዓታት ውስጥ ብቻ 7 የተመጣጠነ ምግብ እጥረት የገጠማቸው ህጻናት መቀበላቸውን እየገለጹ ወላጆች ልጆቻቸው የምግብ እጥረት ምልክቶች እያሳዩ ቢሆንም ምንም ነገር ማድረግ ሳይችሉ እየቀሩ መሆኑን ገልጸዋል። የአሁኑ የጋዛ ሁኔታ ጦርነቱ ከተቀሰቀሰ ወዲህ የከፋ ነውም ተብሏል። የርዕሰ ሊቃነ ጳጳሳት ፍራንሲስ ተሽከርካሪ በጋዛ ውስጥ ተንቀሳቃሽ ክሊኒክ ሆኖ ያገለግላል ተባለ። ፖፕ ፍራንሲስ እንደ አውሮፓውያን አቆጣጠር በ2014 ዌስት ባንክን በጎበኙበት ወቅት የተጠቀሙበት ተሽከርካሪ በጋዛ ሰርጥ የፍልስጤም ህጻናትን ለማከም ወደ ተንቀሳቃሽ የጤና ክሊኒክ ለመቀየር ጥረት መጀመሩን ኒውዮርክ ፖስት አስነብቧል። ተሽከርካሪው የታመሙና የቆሰሉ የፍልስጤም ህጻናት በጋዛ ሰርጥ ለማከም ወደ ተንቀሳቃሽ የጤና ክሊኒክ እየተቀየረ ነው። ይህ ተነሳሽነት ርዕሰ ሊቃነ ጳጳሳት ፍራንሲስ ከመሞታቸው በፊት ባሉት ወራት ውስጥ የባረኩትና ይሁንታቸውን የሰጡትም ነው ተብሏል።
የሊቀ ጳጳሱ ተሽከርካሪ አሁን ያለውን ገጽታ ከመያዙ በፊት መደበኛ ሚትሱቢሺ ተሽከርካሪ የነበረ ሲሆን ፖፕ ፍራንሲስ ወደ ቤተልሔም ለማቅናት ባቀዱበት በ2014 የፊልስጤም አስተዳደር ፕሬዝዳንት የነበሩት ከማህሙድ አባስ ለጳጳሱ የተለገሰም ነው። ዛሬ ሚያዝያ 27 ቀን የአርበኞች የድል ቀን በዓል ሲሆን በዓሉ በሀገር አቀፍ ደረጃ ተከብረው ከሚውሉ ብሔራዊ በዓላት አንዱ ሲሆን የመንግስትና መንግስታዊ ያልሆኑ ተቋማት ከህዝብ አገልግሎት ዝግ ሆነውም ይውላሉ።